ዶሮችን በብዛት ማስገባት ይሻላል ወይስ በመጠን አነስተኛ አድርጎ ስራውንም አይቶ ልምድም ይዞ እንደገና ቁጥር በቀጣይ ጨምሮ ማስገባት ይሻላል? በብዛት ነው ወይ በትንሽ መስራት ነው አዋጭ የሚሆነው? ሪስኩን ለመቀነስ የትኛው የተሻለ ነው? የብዙዎቻችሁ ጥያቄ ነው። አይንሸት ቦጋለ እባላለሁ። ዛሬ አብረን ይሄንን ጉዳይ ከኔ መልከታ አንጻር እነግራችኋለሁኝ። በየትኛው የቁጥር ብዛት ብናስገባ፣ በትንሹ ብንሰራ ወይስ በትልቁ ብንሰራ? አሁን ላይ በዚህ ወቅት ላይ ትንሽ የሚባለው ቁጥር ስንት ነው? በጣም ብዙ የሚባለው ቁጥር ስንት ነው የሚለውንም አያይዤ ነግራችኋለሁኝ። አብራችሁን ከቆያችሁና ይሄንን ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ እንድታደርጉ በአክብሮት ጋብዛለሁኝ። ሁላችሁም ይሄን ቪዲዮ ላይክ አድርጉ። በቀጣይ ጥሩ መረጃዎችን እያዘጋጀውላችሁ ነው የምገኘው። ያ ቪዲዮም እንዲደርሳችሁ በቪዲዮ በመለቅበት ሰዓት ኖቲፊኬሽን እንዲገባላችሁ የደውል ምልክቷን በመጫን ሰብስክራይብ በተናውን በመጫን አብራችሁኝ እንደሆናችሁ እንድታሳዩኝ ፈልጋለሁኝ። ድጋፍ ያስፈልገናል። ጥሩ መረጃ ወደ እናንተ ይዘን እየመጣን ነው። የኛን ምርትና አገልግሎት ለማግኘት ለምትፈልጉ ለሁላችሁም በ0954621324 ዱከም ብሉ ላይ ህንጻ ሁለተኛ ፎቅ ላይ እንገኛለን። እኛ ጋር ዶሮ እርባታን ብላችሁ አንዳችም የምታጡት ነገር የለም። ከትንሽ እስከ ትልቅ አብረናችሁ ለመስራት ዝግጅታችን ጨርሰን እናንተን እየጠበቅን ነው የምንገኘው። ለማንኛውም የማማከር ስራ ቢሮአችን መታችሁ እርባታ የሚሸተው ቢሮአችን ይቀበላችኋል። የትኛውንም አይነት መረጃ ተካፍላችሁ ወይም ደግሞ አማክራችሁ መመለስ ትችላላችሁ። ከአዲስ አበባ በቅርብ ርቀት ላይ የምትገኝ ዱከም ከተማ ላይ ነው ቢሮአችን። እዛው መናኸሪያ ለትራንስፖርቴሽን በጣም ቀላል በሆነ መንገድ መናኸሪያ አጠገብ የሚገኝ ነው ህንጻው። እዛ ላይ ገብታችሁ እንግዲህ ጥሩ መረጃዎችን የምታገኙ ነው የሚሆነው። ቅድም ታዲያ እንዳነሳውላችሁ የትኛው የተሻለ ነው የሚለውን ነው ዛሬ የምነግራችሁ። የትኛው በአነስተኛ ቁጥር ብናስገባ የተሻለ ነው ወይስ በብዛት? በመጀመሪያ ደረጃ መመለስ ያለብን አንደኛው ጥያቄ ምንድን ነው? አነስተኛ የምንለው ቁጥር ምን ያክል ነው? እንዲሁስ ደግሞ ብዙ ዶሮ አንድ ሰው አስገባ የሚባለው ምን ያክል ዶሮዎችን ሲያስገባ ነው የሚል እንደ ራሴ ምልከታ ረጅም ጊዜ ስራው ላይ እንደ መቆየቴ በብዙ እይታ ውስጥ ወይም ደግሞ ብዙ አርቢዎችን ማየቴ የተለያዩ ኢንፎርሜሽኖችም ስለሚደርሱኝ በዚሁ ሶሻል ሚዲያ ላይ ብዙ ቁጥር ስኬት ድረስ ነው አነስተኛ የሚባለው ቁጥርስ የትኛው ነው የሚለውን ልንገራችሁ። በመጀመሪያ ደረጃ እንዳልኳችሁ አነስተኛ የሚባለው ቁጥር ከ1000 ዶሮ በታች ያለው ዶሮ አርቢ አነስተኛ ቁጥር ነው በዚህ ወቅት ላይ ማለት ነው። ከዚህ ቀደም እንግዲህ ትልቁ የዩቲዩብ ቻናላችንን ተከታትላችሁ የምታውቁ ሰዎች ካላችሁ እኔም የጀመርኩት በ500 ዶሮ ነው። እንደገና ያንን ከስሬ እንደገና ደግሞ በ230 ዶሮ ነው የጀመርኩት። የዛሬ 7 ዓመት ከግማሽ አካባቢ ሆነዋል። ያ በጣም ማክሲመም የሚባለውን ቁጥር ያስገባሁት እኔ ነኝ። 500 ዶሮ ማንም የሚደፍር አልነበረም በዛ ወቅት ላይ። ነገር ግን እኔ ከ500 ዶሮ ነው የጀመርኩት። እንግዲህ 500 ዶሮን ዛሬ ላይ ቆመን ስንመለከተው 500 ዶሮ ያለው ዶሮ አርቢ እንደው እንቁላሉን ሸጦ ዶሮዎችን መግቦ ትርፍ አገኛለሁ የሚለውጥ ትርፍ አገኛለሁ፣ ልክ ዶሮ እርባታ ኪሳራ እንዳለ ሁሉ የተጋነነ አይነት ትርፍ አለው ያንን አገኛለሁ ብሎ ግን ማሰብ የለበትም፣ እውነታውን ስነግራችሁ ማለት ነው። ስለዚህ 500 ዶሮ በዚህ ወቅት ላይ በጣም ትንሹ ነው። ስለዚህ 1000 ዶሮ ያስገባ ዶሮ አርቢ ስራዬ ነው ብሎ ሌላ ስራውን ትቶ መስራት የሚችልበት እድል አለው። ትርፉም ኪሳራውም ሽያጩም ከፍ ያለ ነው። ስለዚህ 1000 ዶሮ ከ1000 ዶሮዎች በታች ማስገባት የምትፈልጉ ሰዎች ትንሽ ዶሮ ነው ብላችሁ መያዝ ትችላላችሁ፣ ወይም ደግሞ ትንሽ እርባታ ነው ብላችሁ ማሰብ ይኖርባችኋል ማለት ነው። ስለዚህ አዋጭነቱ በጣም በዛው ልክ የቀነሰ ነው የሚሆነው። ስለዚህ ከ1000 ዶሮ በላይ ማንኛውም ሰው ያስገባ ዶሮ አርቢ 1000፣ 2000፣ 10,000፣ 30,000፣ 40,000 በሉት ትልቅ የሚባለው ከ1000 ዶሮዎች በላይ ያስገባ ሰው እንደኔ ብዙ ነገሮችን እንደዚህ ለምሳሌ ከ1000 በታች ካስገቡት በብዙ ነገር ተሽሎ መገኘት የሚኖርበት ነው። ብዙ ጥቅሞችም ያገኛል ማለት ነው። ስለዚህ ቁጥርን አሳንሶ መስራት የምንለውን ከ1000 ዶሮ በታች እንድትይዙልኝ ከታች የምሰጣችሁ አሁን 5 ጉዳዮች አሉ ማነሳላችሁ የትኛው የተሻለ ነው የሚለውን ለማወዳደር። ስለዚህ ከ1000 ዶሮ በታች ትንሽ ዶሮ አርቢ ነው ወይም ደግሞ በአነስተኛ እርባታ ነው ልንል እንችላለን። ከ1000 ዶሮ በላይ ደግሞ ከሆነ ትልቅ እርባታ ነው ልንል እንችላለን ማለት ነው። አሁን ኢትዮጵያ ባለችበት ሀገራችን ባለችበት የእርባታ ዘርፍ ላይ ማለት ነው። ስለዚህ የመጀመሪያው ትንሽ ዶሮ ማስገባታችሁ እንደ ጉዳት የሚነሳው ነገር ምንድነው? ከ1000 ዶሮ በታች ማስገባታችሁ አንድ ዶሮ አርቢ ከቤቱ ተነስቶ ወደ ዶሮ ቤት ሄደ የሚሄደው ግን ለ500 ዶሮም ለ3000 ዶሮም እኩል ነው። መጠኑ አይለያየውም። ከቤት ተነስቶ ፋርም ለመድረስ ማለት ተመሳሳይ ነው መጠኑ።
ስለዚህ ልፋቱ እኩል ነው፣ የምታጠፉት ጊዜ እኩል ነው፣ ድካማችሁ እኩል ነው። ለ1000 ዶሮ ለ1000 ዶሮ ለምሳሌ 800 ዶሮ ያስገባ ዶሮ አርቢ የሚጨነቀውን ጭንቀት 3000 ያለውም እንደዛው ይጨነቃል። ተመሳሳይ ነው ጭንቀቱ። ስለዚህ ቁጥር ስታስቡ ለምሳሌ ትንሽና ትልቅ አድርጋችሁ ስታስቡ ከታች ደግሞ ማስቀምጥላችሁ 4 የቀሩኛሉ እነሱን ደግሞ ነግራችኋለሁ። ሌላው አሁን ላይ ያው እኔ ስጀምር ነግሬያችኋለሁ። እንቁላል እኔ ስጀምር በነገራችን ላይ 2 ብር ከ15 ሳንቲም ነበር እንቁላል ሲሸጥ የነበረው ታውቃላችሁ። እንቁላል 2 ብር ከ15 ሳንቲም ነበር የሚሸጠው እኔ በገባውበት ሰዓት። የዛን ጊዜ ገንዘቡ በጣም ጥቅም አለው። ትንሽ ገንዘብ ይዞ ሰው የሆነ ነገር ማድረግ የሚችልበት ነው። በ100 ሺህ እና በ200 ሺህ እኮ መሬቱንም ገዝታችሁ እንደገና ደግሞ ሼዱን ላው ላይ መገንባት ትችላላችሁ በዛ ወቅት ማለት ነው። እኔ ማስታውሰው አንድ ጓደኛ ያደረገው ማለት በጣም የሚገርም ነው። አሁን ላይ ሳስበው በጣም ሩቅ አይደለም በነገራችን ላይ በጣም ቅርብ ነው። ነገር ግን ያንን እንኳን ማድረግ የሚችል ስለዚህ ሽያጩ 100 ሺህ ብር ሽያጭ ያለው ዶሮ አርቢ በጣም ጥሩ ብዙ ገንዘብ እንደያዘ ነው የሚቆጠረው። ስለዚህ ከብዛት ነው ስራው ሊገኝ የሚችለው ልላችሁ ፈልጌ ነው። በሁለተኛ ደረጃ ስራው ከብዛት ነው የሚገኘው። እንዳልኳችሁ ነው 500 ዶሮ ያስገባ ዶሮ አርቢ 600 ዶሮ ያስገባ ዶሮ አርቢ የሆኑ አይነት መንገጫገጮች ሲመጡ ተጎጂ የሚሆነውና ከጨዋታ ውጪ ሊሆን የሚችለው ያ ዶሮ አርቢ ነው። የመኖ መጨመር በሉት የእንቁላል መቀነስ በሉት በጣም ሊጎዳው የሚችለው ትንንሽ ዶሮ አርቢ ነው። አሁን እንደውም እንደዚህ አይነት ቁጥሮች እየጠፉ ከመምጣታቸው ቤቶች ማስፋፊያ እያደረጉባቸው ናቸው። አከራዮች የዶሮ ቤቶችን ማስፋፊያ እያደረጉባቸው ለምን ፈላጊ እያጣ ስለሆነ ማለት ነው። ስለዚህ አርቢዎች ጥንቃቄ ማድረግ የሚኖርባችሁ ምንድነው ቁጥርን ጨመር አድርጋችሁ ባላችሁ አቅም ብትገቡ ከ500 ዶሮ በታች ስራው እንዳይጀመር አላልኩም። ነገር ግን 1000 ዶሮ የማስገባት አቅም ያለው ሰው 500 ዶሮ እንዲያስገባ ግን አልመክርም። ለምን ወደ በኋላ ላይ ነግራችኋለሁ። የኛን ምርትና አገልግሎት መጠቀም ለምትፈልጉ የማቋቋም ስራ፣ የማደራጀት ስራ ፉል ፓኬጅ ተጠቃሚ ለምሳሌ ፓኬጅ የምንላቸው መመገቢያውን፣ መጠጫውን፣ መኖ ለ1 ወርም ለ2 ወርም ለ15 ቀንም ለ2 ቀንም ለ3 ቀንም በራሳችን ትራንስፖርት በነፃ ነው የምናመጣው። ክትባቶችን፣ አንቲባዮቲኮችን፣ መድኃኒቶችን፣ ቫይታሚኖችን፣ ኬሚካል ርጭትም እኛ ነው የምናደርገው። ስለዚህ በአጠቃላይ ቤት አጽድተን እንጀምራለን። እንደገና ዶሮቹን አስረክበን ሰራተኛ ቀጥረን ያን ሁሉ ሂደቶች በነፃ ነው የምናደርገው። ምንም አይነት ክፍያ አንጠይቅም ከአርቢው ማለት ነው። ይሄ ዶሮ ከኛ ስላዘዛችሁ ብቻ የምንሰጠው ተጨማሪ አገልግሎት ነው ማለት ነው። ስለዚህ ምናልባት ወደዚህ ስራ መግባት የምትፈልጉና ዝግጅት ላይ ያላችሁ ካላችሁ ትልቁ የዩቲዩብ ቻናላችን ብትከታተሉ በጣም ጥሩ ጥቅም ታገኙበታላችሁ። አይንሸት ፋርም የሚሰኝ ትልቁ ቻናላችን ነው። ከ56,000 በላይ ሰብስክራይበር ያለው ነው። በኢትዮጵያ ቁጥር 1 የሚባለው የዩቲዩብ ቻናላችን ነው። እዛ ላይ ገብታችሁ ብዙ መረጃዎችን ታገኛላችሁ። እኔ ሶሻል ሚዲያ አላምንም የሚል ሰው ደግሞ ካለ በተግባር የምንሰራውን ስራ ደግሞ ዱከም መጥቶ ማየት ይችላል። ቢሮአችን መምጣት ይችላል። ስለዚህ እነዚህ መረጃዎች ማግኘት ይችላል። ከኛ ጋር መስራት ለሚፈልግና የምናወራውን በተግባር እንደምናሳይ በትልቁ የዩቲዩብ ቻናላችን በድጋሚ ማየት ትችላላችሁ። በአካል መታችሁ ማየት ትችላላችሁ ማለት ነው። በ0954 62 13 24 በ0969 58 30 22 ላይ ደውላችሁ ማግኘት ትችላላችሁ እነዚህ መረጃዎች ማለት ነው። ታዲያ ከዚህ በተጨማሪ ሶስተኛውን ልንገራችሁ። ጊዜ የሚወስድባችሁ ጊዜ ምንድነው? ለምሳሌ በቀን ውስጥ 2-3 ሰዓት ለዶሮች ሰጣለሁ የሚባለው ነገር ብቻ ሳይሆን ቅድም እንዳልኳችሁ ያው ተመሳሳይ ጊዜ ታባከናላችሁ ብያችኋለሁ። ነገር ግን ይሄ ጊዜ የሚወስደው ለምሳሌ አንድ ዶሮ አርቢ ትልቅ ቤት ቢኖረው 200 ካሬ ቤት ቢኖረው 1000 ዶሮዎችን እዛ ላይ ቢያስገባ ለምሳሌ 133 ካሬ ላይ 1000 ዶሮዎችን አስገባ እንበል 70 ምናምን ካሬ ይተርፈዋል። ያንን 70 ምናምን ካሬ መጠቀም የሚችለው በነገራችን ላይ ከአመት ከ8 ወር በኋላ ነው። ከአመት ከ8 ወር በኋላ እስከዛ ባዶ ቤት ነው የሚቀመጠው ዶሮዎችን ማስገባት ስለማይቻል ማለት ነው። ኦል ኢን ኦል አውት የሚባል ህግ አለ። ዶሮዎች አንድ ይገባሉ፣ አንድ ይወጣሉ። አንድ የገባ አንድ ይወጣል። እላው ላይ 500 ዶሮ ጀምራችሁ አዋጭ ሲሆንላችሁ 500 ልጨምርበት አያስፈልግም፣ አይቻልም። በዶሮ እርባታ ህግ ማለት ነው። በዘመናዊ ዶሮ እርባታ አሰራር ማለት ነው። ስለዚህ ጊዜ አወሳሰዱን በተመለከተ አንድ ዶሮ አርቢ 500 ዶሮዎች 1000 ዶሮዎችን የማስገባት አቅም ኖሮት ካላው ላይ ገንዘቡን ቀንሶ 500 ዶሮዎችን ቢያስገባ እና ደግሞ ስራውን አይቼ ጨምርበታለሁ ማለት አይችልም። መቼ ነው መጨመር የሚችለው? ዶሮዎቹን እነዚህን አውጥቶ እንደገና ተጨማሪ ቁጥር ማስገባት አመት ከ6 ወር ከ8 ወር ገደማ ጎበዝ ዶሮ አርቢ ከሆነ 2 አመትም ይቆያሉ አዋጭነቱ አይቶት ማለት ነው። ስለዚህ ጊዜ መውሰዱ አይቀርም። ስለዚህ ያላችሁን አቅም ተጠቅማችሁ መግባት ይኖርባችኋል ማለት ነው። አድካሚነቱን ሌላው በአራተኛ ደረጃ ማስቀምጥላችሁ
አድካሚነቱ ነው እንዳልኳችሁ ነው። ቅድም ልፋቱ ተመሳሳይ ነው ብያችኋለሁ። የምታስቡት መጠን ተመሳሳይ ነው ብያችኋለሁ። እንዳልኳችሁ ነው። ለምሳሌ ከቤት ተነስታችሁ ወደ ፋርሙ የምትሄዱበት ድካም አለ፣ ጊዜ አለ፣ የምታወጡት ወጪ አለ። ተመሳሳይ ነው። እናንተው ናችሁ የምትመጡት። ለ500ም እናንተ ናችሁ የምትመጡት፣ ለ3000ም እናንተ ናችሁ የምትመጡት። ስለዚህ ድካሙ ተመሳሳይ ነው። ስለዚህ መድከማችሁ ላልቀረ ገንዘቡ ስራ እንዲሰራ ብትፈቅዱለት፣ ያ ማለት እናንተ ዶሮ እርባታ ላይ ወጥራችሁ እንድትሰሩ ወይም ደግሞ ከዚህ ውጪ አማራጭ የለኝም እንድትሉ እንኳን የሚያረጋችሁ ነገር ምንድነው? ሙሉ በሙሉ ያላችሁ ነገር ኢንቨስት ማድረጋችሁ ነው። ለዚህ ስራ የታቀደለትን ገንዘብ ኢንቨስት ታደርጉ ያላችሁ ማለት ያ ማለት ለመኖር እስኪቸግራችሁ ማለት አይደለም። ነገር ግን ለምሳሌ ስራ ስትሰሩ ይሄን ያክል ገንዘብ መድቤለታለሁ ትላላችሁ። ያ የተመደበለት ገንዘብ ሙሉ በሙሉ ስራ ላይ ቢውል በጣም ለውጥ ማምጣት ይቻላል። ስለዚህ ከብዛት ስለሚሰራ ቁጥሩን ጨመር አድርጋችሁ ብታስቡ፣ ያ ማለት የግድ 3000 አስገቡ እያልኩ አይደለም። 500 ያሰበ እንደምንም አቅሙን ጨምሮ 200 ዶሮ ላው ላይ ቢጨምር፣ 800 የደረሰው ደግሞ 200 ቢጨምርበት፣ 1000 ያስገባው 2000 ቢያደርግ፣ 2000 ያስገባው 2500 ቢያደርግ የበለጠ አዋጭነቱ እየጨመረ ነው የሚመጣው። ስለዚህ ሳትደክሙ ለመስራት ወይም ደግሞ ሞራላችሁ እንደተጠበቀ ይገኛል የተባላችሁ ትርፍ እንደሚገኝ የምታረጋግጡት ከብዛት ሲሆን ነው ማለት እንዳልኳችሁ ነው። 500 ዶሮ አርቢ 500 እንቁላል ጣይ ዶሮዎችን የያዘ ሰውና 1000 ዶሮ የያዘ ሰው 2000 ዶሮ የያዘ ሰው እኩል በነገሮች ፍራቻ የለውም፣ እኩል ሪስክ ውስጥ አይገባም። ያ ማለት ለምሳሌ አሁን ሁሉ ነገር እየጨመረ ነው ያለው። በእነዚህ በሚጨምሩት ነገሮች እንኳን ካልኩሌት ብታደርጉት የሚጨነቀው የበለጠ ትንሽ ቁጥር ያለው ነው፣ ጫና የሚኖረው እዛ ላይ ስለሆነ ማለት ነው። ስለዚህ እውቀቱ ይኑራችሁ፣ ስልጠና ውሰዱ። ያ ማለት እኔ ጋር ብቻ ውሰዱ እያልኩ አይደለም። የሚቀርባችሁ ቦታ ላይ ሄዳችሁ እንድትወስዱ ፈልጋለሁ። በቃ እውቀት ይሰጠኛል ብላችሁ የምታስቡ ቦታ ላይ ሄዳችሁ እንድትወስዱ ፈልጋለሁ። ስልጠና ግን ይኑራችሁ። ለምሳሌ ስለ ዘመናዊ ዶሮ እርባታ ሲነገራችሁ ወዲያው እንዲገባችሁ ከፈለጋችሁ ሳይንሳዊ የሆኑ ትምህርቶችን መውሰድ ይኖርባችኋል። ስለዚህ በእንደዚህ አይነት መልክ ቢታይ በጣም መልካም ይመስለኛል። በመጨረሻ ደረጃ እኔ እስካሁን ከገጠመኝ ነው የምነግራችሁ። ትንንሽ ቁጥር ያስገቡ ዶሮ አርቢዎች ሲደግሙ አላያቸው፣ ብሩም ኖሯቸው ማለት ነው። ለምን? ድካሙ በጣም ብዙ ነው። 500 ዶሮ አስገብታችሁ ልክ እንደ 2000 ዶሮዎች ልፋት ካለው ሰዎች መድገም አይፈልጉም። ቁጥር ቢጨምሩም ያው ነው የሚደገም የሚመስላቸው፣ ምንም የሚሻሻል ነገር ያለ አይመስላቸውም እና ቁጥር ለመድገም በጣም ሲቸገሩ አያለውኝ። ስለዚህ ጥንቃቄ ማድረግ የሚኖርባችሁ ነገር ምንድነው? የዶሮ እርባታ ስራ ላይ መሳተፍ ስትፈልጉ ቁጥር በጣም ወሳኝነት አለው። ስለዚህ ትንንሽ ዶሮ አርቢዎች ለምሳሌ 800፣ 700፣ 600፣ 500 የሚያስገቡ ዶሮ አርቢዎች እነዛን ዶሮዎች ተንከባክበው አሳድገው እንቁላል አስጥለው ሲያረጁ ሸጠው መልሰው የማስገባት እድላቸው በጣም በጣም ዝቅተኛ ነው። ለምን? ድካሙ አመዝኖባቸዋል ማለት በጣም ድካሙ ልፋቱ አመዝኖባቸዋል። ስለዚህ ከዚህ ጋር ተያይዞ ዶሮ አርቢዎች ጥንቃቄ ማድረግ የሚኖርባችሁ ጉዳይ ምንድነው? ቁጥር ባላችሁ አቅም ላይ ተንተርሳችሁ ያ ማለት ያ ቦድቅስ ብላችሁ የምትይዙት የተወሰነ ባካፕ ይኖራል። ከዛ ውጪ ለዶሮዎች የተመደበውን አጠቃላይ ካፒታላችሁን ኢንቨስት ብታረጉ እመክራለሁኝ። የትም ተዟዙራችሁ መጠየቅ ትችላላችሁ፣ ሪፈር ማድረግ ትችላላችሁ። አርቢውን ራሱ ወርዳችሁ ጠይቁ። ታች ወርዳችሁ ጠይቁ። ሶሻል ሚዲያ ላይ አይደለም፣ ስራውን ታች ወርዳችሁ ስትጠይቁ የሚመልስላችሁ ነገር ቁጥር ቢጨመር የተሻለ ስራን ሊሰራ እንደሚችል ብቻ ይገልጽላችኋል ማለት ነው። ስለዚህ ምናልባት ያ ትንሽ ቁጥር ያስገባ ዶሮ አርቢ ምሬት ውስጥ ሊሆን ይችላል። ለምን? ቁጥር ማነሱ ማለት ብዛት ያለው ካለ ግን ኖርማል ነው። ደህና ሰው ካገኛችሁ፣ ጥሩ ሰው ካገኛችሁ፣ የሚያበረታታ ሰው ካገኛችሁ እንድሰሩት እንድገቡበት ይገፋፋችኋል። ሙያ ይዛችሁ እውቀት ይዛችሁ ነው የሚገባበት። ዝም ተብሎ አይገባበትም። ገንዘብ ስላላችሁ ገንዘብ መስራት አትችሉም። ሁል ጊዜ የምናገረው ነገር ነው። ገንዘብ ስላለው ዶሮ አርቢ ገንዘብም መስራት አይችልም። ዶሮ እርባታ ላይ ሸቀጥ ቢሆን መልሳችሁ ትሸጡታላችሁ፣ ገዢ አታጡም። በዋና ትሸጡታላችሁ፣ አትርፋችሁ ትሸጡታላችሁ። የመክሰር እንትናችሁ በጣም ዝቅተኛ ነው። ስለዚህ ዶሮ እርባታ ግን ህይወት ያለው ነገር ላይ ነው የምንሰራው። የፕሮዳክሽን ፍላክቹዌት ማድረግ፣ የዋጋ መጨመር መቀነስ፣ እነዚያን ነገሮች በጣም ተጽዕኖ ያደርጋሉ። ስለዚህ ስታገኙም አንዴ ነው ስታጡም አንዴ ነው የሚባለው አባባል ስታጡ የሚለው ነገር አሁን በጣም እየቀዘቀዘ ዶሮ አርቢዎች እውቀታቸውን እየያዙ በተግባር እየሰሩ ስለሆኑ ያ ነገር እየቀዘቀዘ፣ ነገር ግን ስታገኙም እውነትም አንዴ ነው።
ያ ማለት እንቁላል 16 ብር ገብቶ ሲሸጥ የነበረው አንዴ ዝግ ትዘጋላችሁ፣ ሲወርድ ደግሞ በተመሳሳይ ተመጣጣኝ የሚባል ትርፍ እያገኛችሁ ትቀጥላላችሁ። ይሄ ነው ጫውታው። ስለዚህ ከዚህ ጋር ተያይዞ አርቢዎች ቁጥር ላይ ወሳኝነት እንዲኖራችሁ፣ ያ ማለት ከፍተኛ ቁጥር መድባችሁ ብትሰሩ የተሻለ ስራ እንደምትሰሩ 500 ዶሮ ብትጀምሩ በተወሰነ መልኩ በአጫጭር ጊዜ የሚገኙላችሁ ተጨማሪ ገንዘቦችን አጠራቅማችሁ ደግሞ ለቀጣይ ቁጥር ጨምራችሁም እንድትሰሩ እላለሁኝ። ስለተከታተላችሁኝ እጅጉን አመሰግናለሁ። በቀጣይ እስክንገናኝ ሰላም።